ወዳካ ከቤቷ እኔ ስቱዲዮ ድረስ ባሏ ሸኝቷት ሊሆን ይችላል። ግዴታ ፎቶ ነው አባባሉ። ጥያቄ እሱ አይደለም። ያልተረዳ ነገር እኮ እየመለስክልኝ ያለ ወንድክስ እየጠየቅኩ ያለው ከሱ ጋር መጥተው ያውቃል። ከሷ ጋር መጥተው ያውቃል ስቱዲዮ ውስጥ እንደዛ ለማለት ፈልጌ ነው። እንደዛ አንስቼ አላውቅም። ብቻዋን ነው ብዙ ጊዜ አንስቼ የማውቀው እና ኢቨንት ላይ ከሆነ ነው አንስቼ የማውቃት እኮ። አዎ አይ ድሮ ከሷ ጋር የሚመጣ ከሆነ አሁን የመቅረት ለስራም ሊሆን ይችላል ያ ነገር የሚቀረው እሱን ነው የምጠይቅ እንጂ አንተ ከማይ ነው። አዎ ልሰልኝ ከሷ ጋር ፎቶ አንስቼ ስቱዲዮ ውስጥ አንስቼ አላውቅም። ባገኘኋቸው የትኛውንም አጋጣሚ ግን ፎቶ አንስቻቸው ፖስት አድርጌ አውቃለሁ። ያው ፔጆቼን መጥተህ ማየት ትችላለህ። የእነሱን ፕሮፋይል ማየት ትችላለህ። እያንዳንዱ ፎቶ በእነሱ ፍቃድ የተፖሰተ ለምሳሌ 100 ፎቶ 50 ፎቶ ባነሳቸው 50 ፎቶ እንልካለን። ከ50 ውስጥ እነዚህን ፎቶ ምረጥና እነዚህን ፎቶ ፖስትልኝ ሲባል ይፖሰታል። ይሄ ነው አሰራራችን። እንግዲህ እነዚህ ሁለቱ ሰዎች ምንድን ነው እሱ ሁሉ አንተ መጠየቅ የፈለገው አንተ ጋር እሱም የምመጣ ከሆነ ሁለቱ መካከል ያለው ግንኙነት ምን ያህል ነው ምናምን ለማለት ፈልጎ ነው። ገባ እንጂ ለሌላ ነገር አይደለም። ገብቶኛል። ምንም እኔ ስቱዲዮ በእንደዛ መልኩ ስለተወራ ነው ዛሬ በኦሮምኛ ሚዲያ ላይ የተጻፈው። በቃ እንደማይዋደዱ እንደሚያበሳጫት እንደማይወዳት እንደዛ አድርጎ ነው በኦሮምኛ ከጠዋት እስከ አሁን ድረስ እንደዛ ሲጽፉ ነበረ። ለዛ ነው እኛ ኢንፎርሜሽን ኦሮምን መሰለኝ። በነገራችን ላይ አንድ መረዳት ጠብቅ ወንድ ልጅ ፎቶ መነሳት እንደማይወድ አንተም እኔም ሁላችንም እዚህ ቤት ያለ ነው እናውቃለን አይደለም? የልደት ፎቶ የኖርማል ፎቶ አይነሳም። ይሄ ልጅ ግን ባገኘሁት የትኛውም አጋጣሚ ሞ ምስክር አለክ። እሺ ወንድክስዬ አንሳኝ እያለ ነው ሲነሳ የነበረው አይደለም? ሞ ምስክር ያለክ እንደሆነ ያለ ፍላጎቱ ተጋፍቼ እና ወደዚህ ጠጋበል እዛ ጋውን እንደዚሁን ብዬ ሳነሳው ራሱ እሺ እያለ ነው የሚነሳሉ። ከዚህ በላይ ግን ሁሌ መጥቶ ይነሳል አይነሳም ጥያቄ ያው ብዙ ደስ አይልም። ሁለቱ መካከል ያለውን ግንኙነት ለማወቅ ፈልገን ነው። ምክንያቱም አይደል አንድ ጠብቅ በላይ እኔ ሁሌ መጥቶ ይነሳል አይደለም ወንዴ። አሁን የጠየቅኩት 6 ዓመት 1ኛ ዓመት ሚስቱ ነው ሊያመጣ ይችላል፣ ችግር የለውም። 2ኛ ዓመት ይዞት ሊመጣ ውጪም ሊጠብቅ ይችላል፣ የሆነ ቦታ ሊጠብቅ ይችላል። ግን የመጨረሻ ላይ አብሮ የማይመጡ ከሆነ እሱን ነው እየጠየቅኩ እንጂ ሁሌ ከሷ ጋር መጥቶ ፎቶ ይነሳል የሚለውን ጥያቄ አይደለም። ግን አንተ መልሰልኛል ገባ 1ኛ 2ኛ 3ኛ ዓመት ላይ አብሮ መጥቶ መጨረሻውን ከሷ ጋር የማይመጣ ከሆነ ምናልባት ለምን የሚለው ጥያቄ በውስጤ ስለተፈጠረኝ እንጂ ሌላ ነገር አይደለም። መጥቶ አቅም አለ እኮ እሱ ከስቱዲዮ ውጭ ነው። በትክክል ከስቱዲዮ ውጭ ነው። ሞያ መናገር ፈልገ ነው። ቀጥል ሞያ። አዎ ይቅርታ አድርጉልኝና አንዴ ማለት አሁን ቅድም ወንዴክስ በደንብ ገልጾታል። በቃ አክብሬያቸው በውስጥም ስለደወልክልኝ ያለውን ነገር ለማስረዳት የተሰማኝም ጓደኛዬም እህቴም ጭምር ስለሆነች በጣም የምትረዳኝም ስለሆነች ፊሊንግን መግለጽ ፈልጋለሁ ብሎ መጥቷል። በፍቃደኝነት አይደለም። አንዳንድ ሰው ብትጋብዘውም ላይመጣም ይችላል። መጥቶም የምትፈልገውን ነገር በትክክለኛው መንገድ ላያስረዳክ ይችላል። አሁን ወንዴ ስጋ በጣም ነው ደስ ያለኝ ነገር ኤቭሪቲንግ ትናንት ስለነበረው ከዚህ በፊት ስለነበራቸው ነገር በደንብ ገልጾልናል። አሁን ከዚህ ያለፈ ነገር ግን ስለ ፖሊስ ጥያቄ የምንጠይቀው ከሆነ አንድም ሀቅና አውራ ከተባለ ማንም ሰው ፈቃደኛ ሆኖ ላያወራ ይችላል። ለምሳሌ እናንተ ውጭ ሀገር ነው የምትኖረው፣ እኛ ኢትዮጵያ ውስጥ ነው የምንኖረው። እውነቱን እያወቅን ራሱን ላናወራ እንችላለን። ያው እውነት እደብቃለሁ እያልኳቸው አይደለም። ስለዚህ በተቻለ መጠን ወንዴክስ ከእሷ ጋር ያላችሁን ግንኙነትና ስለ ትናንት ስለ ፎቶ ፕሮግራም ያለውን ነገር በደንብ ገልጾልናል። ከዚህ በዘለለ ባናስጨንቀው ደስ ይለኛል። የኔ ሀሳብ ነው ይሄ።
በተጨማሪ ዛሬ እኔ በጣም አንድ ላውራ ዛሬ በጣም የታዘብኩት ነገር ትልልቅ የሚዲያ ባለሙያዎች አንዱ አለምና እህቱ እያሉ እየዘገቡ ነበር። እህቱ እስከ ማታ እስከ 11 ሰዓት ተኩል በቦታው እስከነበርኩ ድረስ ከአስክሬኑ ጋር የቀነኒ እህት እዛ ሱሉልታ ነበረች። አስክሬኑ ያለበት ቦታ ነው ያለችው እና አንዳንድ ጊዜ ቅድም ወንዴክስ እንዳነሳው በሬ ወለደ አይነት ነገር የሚያወሩ ሰዎች አሉ። የሚወራው ነገር ሁሉ እውነት አይደለም። ሰው በተቻለ መጠን ወንዴክስን ባናስጨንቅ አይነት ነገር ነው። እየተጨነቀ ነው ለማለት ፈልጌ ሳይሆን አንዳንድ ጊዜ በቃ እኔ ለማስጨነቅ ሳይሆን ይኸውልህ፣ ምክንያቱም ሚዲያ ላይ የተወራ እነሱ ሁለቱ መካከል እሷ እንግዲህ ቅድም አንተ እዚህ ነበርክ በኦሮምኛ ልጅቷ አንዱ መጥቶ ማን ነበር ለማ የምባለው ልጅቷ ልክ ታውቃለህ አይደለም? እንደ ክሬዚ አይነት ሰው ታውቃለህ አይደለም? እንደዛ አይነት ሰው ነች። እንደዚሁ ዝም ብላ ራሷ ላይ የምትወሰነ አንዴ ላቋርጥ በእግዚአብሔር ስም እልሃለሁ። ልጅቷ እንደዚህ አይነት ሴት አይደለችም። እግዚአብሔር ይባረካት። በጣም ስርዓት ያላት በቃ ስርዓት ይገባሃል አይደለም? ስርዓት ያላት ልጅ ናት። ስለ እግዚአብሔር እንደዚህ አትበል። አንተ ራስህ ቃሉን አትጠቀም። ለምንድን ነው ልጅቷን አታውቃትም? ሳታውቃት ደግሞ ለምሳሌ አንዱ አለምን የመሰለ ምርጥ ወርቅ ልጅ የእሱ አባል ስላደረገች ቀበሌ ሰንበዲ ቀንታ እንደዚህ ተራወሩ ሊያወራ ይችላል። ገባህ? መጥበቅ ቆሻሻችን ውድ እህታችን ላይ አትለቀቅባት። በትክክል እኔም ለምንድን ነው አንተ መጠየቅ የፈለግኩ ሰዎቹ ሌላ ነገር ስላወሩ በእንደዛ መልኩ ስላወሩ እኔ ደግሞ ስከራከራቸው ነበረ። እኔ ልጅቷ ሚዲያ ላይ ራሱ ቲክቶከሮች ምን እንደምሰሩ እያየን ነው። እሷ ግን ስነስርዓት ያላት ልጅ ነች፣ የተማረች ልጅ። ብዙ ነገር አንስቻለሁ። እንደዚህ ዝም ብላ የምትወስን ሰው አይደለችም ብዬ ስከራከራቸው ነበረ። የተጻፉትንም ነገር አይቼዋለሁ። ለዚህ ነው አንተ ደግሞ በቅርበት ስለምታውቅ ከሚያውቁ ሰው ነው የእሷን ጸባይ የምንጠይቀው ማለት ነው። ቴንኪዩ ወንዴ፣ በጣም እናመሰግናለን። አክብሬ ሳታውቀኝ አክብሬ ስለመጣ በጣም አመሰግናለሁ። በውስጥ በዋትስአፕ እናወራለን። አመሰግናለሁ። ሰላም ደሩልኝ። እሺ ቴንኪዩ ብራዘር። ያ ሩበሌ እኞ ሞዋ ወይ አስረት እኛ ልጁን ለማስጨነቅ አይደለም እኮ የጠራ ነው። መረጃ ፈልገን ነው። መረጃ የምንፈልገው ደግሞ እውነቱን ለማጣራት ነው እንጂ ፖሊስ ሆነን ወይ ደግሞ የፖሊስን ስራ ለመስራት ፈልገን አይደለም። እዚህ ጋር ማወቅ ያለብህን ነገር ስሪ ነገሩ በዱጋ ኦብሲሜ ላሌ ሎይረ ነመብቶ ብራት ፍላበቹን ስሪ ሚቲ ኑቲ አስረት አቲስታቴ ኤኙሌዮ ታቴ ኑቴ ዱጋ ደብያላ ጅራ ገሩ ኤኙሌዮ ቴ ዳሌ ኦሮሞ ቶኮ ካራማሌዳ የሮ አካ ባላቲቲ ኩፉ ገራኑ ኛታ ሰኒፍ ሰገሌ ፍኒፍ ተውት ጅራ ብየሰወሊ እንዳውፍ ዮካን ሞሞቱ ማሰን በዲቱ ከመለ ጂክ ሱላፍ በርባኔ ሶንታ ኤኒቲ አከሲ ያደሰኒ ኑቲ sagalee uummata keenya ta'uudhaaf yookaan immoo dhugaa barbaaduu fi mucaasanmee barbaannee gaafi nuti isa gaafanni maalinni kaleessa fiilingiin isii akkam ture kan ishii wajjin turte sun hoo maqaan ishii eenyu jedhamti yookaan immoo nama akkam turte ammoo akkas waan akkasiisaniin waan kalee fuula isii waan akkasiisaniin kan nuti gaafanne malee waan biraa miti. Kanas kan gaafanneef ኢንፎርሜሽን በርባዳፊ ወንድ አሁን ልጁ የተናገረው ይኸውልህ ሚዲያ ላይ በኦሮምኛ ተጻፈ የነበረው ልጅቷ ክሬዚ ነች ብሎ ይቅርታ ክሬዚ አትበል እያሉ ከስርም እንትን ስላሉ ምክንያቱም እንደዛ ብሎ ስለጻፉ ነው። እኔ ደግሞ አይደለችም የተማረች ልጅ ነች እንደዚህ ዝም ብላ በራሷ ላይ የምትወስን አይደለችም ብዬ ስከራከር ነበረ። እና እንደዚህ ውሸትን በሚዲያ ላይ እንደዚህ የሚጽፉ ሰዎች እውነታውን ለመደበቅ ስለፈለጉ ነው ማለት ነው። እኛ ደግሞ እውነታውን ለማወቅ ከሷ ጋር የሚውል ሰው መጠየቅ አለብን። አሁን እንግዲህ እቺ ልጅ በጣም ጸባይ ያላት ልጅ መሆኗን ይሄው የልጅቷ ጓደኛ መጥቶ ተናገረ ማለት ነው። ያ ሚዲያ ላይ ሲጽፉ የነበረው ሁሉ ዜሮ ነው ማለት ነው። በእንደዚህ አይነት ውሸት ነበረ ማለት ነው። እኛ ደግሞ ለእውነት ነው እንጂ የምንቆመው ለእውነት ዝም ብለን ሜዳ ላይ አይደለም የምናወራ። እንደዚህ መረጃ አጣርተን ብዙ በውስጥ በድምጽም የምላክልኝ ብዙ ነገሮች አሉ። በጣም ብዙ ነገሮች ከጠዋት ጀምሮ እየተላከልኝ ነው። ግን በቂ የሆነ
ማስረጃ አሁን ይሄ ልጅ ከሷ ጋር ነው የነበረው 6 እና 5 ዓመት ነበረ። የሷን ጸባይ ያውቃል። በጣም ስነ ስርዓት ያላት ልጅ ነች። የተረጋጋች ልጅ መሆኗን ይኸው ተናገረ መጥቶ። ግን ከቀን ጀምሮ እዚህም እየመጣችሁ ሚዲያ ላይ ምጽጽፉ የነበረ ልጅቷ እንደዚሁ በቀላሉ ራሷ ላይ የሆነ ነገር እንደምትወስን እንደዛ አይነት ነገር ነው ስትናገሩ የነበረ። ግን ሰው እኮ ያስታውቃል እኮ። እሷ የምትሰራ ቪዲዮ እስቲ ስነ ስርዓት ያላት እኔ እንደውም በጣም አደንቃት ነበር። በውስጥ ስጽፍላት ነበረ ከ2 ዓመት በፊት በጣም ጎበዝ ነሽ አንቺ፣ በእንደዚህ ቀጥይ፣ ስነ ስርዓት ያለሽ ልጅ ነሽ ብዬ ስጽፍላት ነበረ። እዛ ሀገር ላይ ሰው ይገደላል። እስቲ ቆይ ከእንትና እንጀምር፣ ከኢንጂነር ስመኘው እንጀምር እስቲ። ሌላ ቦታ ተገሎ ፍንፍኔ መካከል ላይ መኪና ውስጥ አስቀምጦ እዚህ ውስጥ ነው ሰው የገደለው። እንደዛ ነው የተባለ። እዛ ድራማ፣ እዛች ሀገር ላይ ድራማ ነው የምሰራ። ለህግ የቀረበ ሰው የለም እስካሁን ድረስ። ሰው ይገላሉ፣ ለህግ አይቀርብም። ሰው ይገደላል፣ ለህግ። ሴቶች ይደፈራሉ። አሁን ደግሞ 2 ሴቶች ጎን ለጎን አስቀምጦ ቆሞ ሌላ ቪዲዮ እየቀረጸ በአለም ላይ ተደርጎ አይታወቅም እኮ። ኢትዮጵያ ውስጥ ነው የተደረገው። በአለም ላይ ተደርጎ አሁን ኢትዮጵያ ውስጥ የሚደረገው ነገር በየትኛውም አለም ተደርጎ አይታወቅም። እነዚህ አሸባሪዎች ራሱ እንደዚህ አይነት በጣም ዘግናኝ ነገርን አያደርጉም። ሴቶችን ጎን ለጎን አስቀምጦ የደፈረ ኢትዮጵያ ውስጥ ብቻ ነው። በዱላ እየደበደበ ከሷ ጋር እንትን አድርግ ብሎ ቪዲዮ ሲቀርጽ የነበረው ኢትዮጵያ ውስጥ ነው። ምሁራኖች የሚገደሉ ተገሎ መኪና ውስጥ ተገኘ፣ እዚህ ተገኘ፣ እውነታ የማይወጣ ገዳዩ ለፍርድ የማይቀርበው ኢትዮጵያ ውስጥ ብቻ ነው። ድራማ ነው የምሰራ። እዛ ሀገር ላይ ድራማ ነው የምሰራ። ማንም የማያውቅበት ድራማ ነው የምሰራ በዛ ሀገር ላይ። እኛ የአማራ ልጅም ስትሞት ያኔ ድምፅ ሆነናል። እኔ እንደውም ቪዲዮ ሰርቻለሁ። እቺ ልጅ ከአማራ ክልል መጣ ወደ ኦሮሚያ ትኑር፣ ቤት ይሰጣት ምናምን ብዬ አዳነች አቤቤ ቤት ስጫት ብዬ ድምፅ ሆነናል። ምክንያቱም ያ ኢዳ ለእኛም ተረፈ። ይኸው ዛሬም የኦሮሞ ልጅ ተደፍራ፣ ልክ እንደዛ ህፃን ተደፍረች ማለት ነው። ያ ሰውዬ 20 ዓመት ነው የተፈረደ። ህፃን ተደፍሮ ህፃንን ደፍሮ ገሎ 20 ዓመት ተፈረደበት ነው የተባለው። 15 ዓመት ይታሰራል ይወጣል፣ ወይም 10 ዓመት ይታሰራል በብር ይወጣል። ይሄ ህዝብ ይኸው አማራ፣ ኦሮሞ፣ ትግሬ፣ ሶማሌ ሳትል በእንደዚህ አይነት ላይ አንድ ሆነን መታገል መቻል አለብን። በፖለቲካ ልንለያይ እንችላለን። ከዛ ውጭ ግን በእንደዚህ አይነት ላይ አንድ ሆነን መታገል መቻል አለብን። አንድ ሰው ከገደለ ለህግ መቅረብ አለበት። አሁን እኮ ግድያ በዛ ሀገር ውስጥ ፋሽን ሆነ እኮ። ፋሽን በቃ ሰውም ተለማመደ ይመስለኛል። ፋሽን ሆነ። ምሁራኖች ይገደላሉ፣ አርቲስቶች ይገደላሉ፣ ህፃናቶች ይገደላሉ፣ ሴቶች ይደፈራሉ። ለህግ የሚቀርብ የለም። ስለዚህ ሁላችንም ተባብረን አንድ ሆነን በእንደዚህ ላይ እንስራ። ኦኬ ሞዋ አልክ ቀጥል። ሞዋ ገሜ እሰጥሃለሁ። ቅድም ስለረበሽከን ነው ወደ ታች ያወረድኩ። ቴንኪዩ ኦሮኮ ያደቂ ሁበዴራ ሀለኑን ኬሰ ጅሩ achi teessanii miira keenya hubattanii nu caalammoo nu dhibbattanii haala kanaan dhimma keenya sooshaal miidiyaatti fiddanii dhimma koo qofa osoo hin taane akkuma waliigalaatti dhimma Oromoo qofa miti dhimma saboota kan biraallee dhimma Itoophiyaa kaasuu keessaniif baay'ee dhugaa kabajaaf ulfinna guddaan isiniif qaba. Dhimma Iyyaasuun kaasee irra hin deebi'u. Tarii mucaan sun haala inni ittiin ibsaa ture sodaadhaan bitameedha kan inni ibsaa ture. Inni lammaffaa immoo hiriyaadha jechuun waggaa 6 namni kun wajjiniin jiraateera jechuun mana isaa guddisteettiif jechuun miira akkamii keessa akka isheen jirtu hubachuun gaariidha. Lama immoo namni kun ammuma ka'ee inni akkasidha isheen akkasidha hariiroo isaan qaban akkasidha jedhee kaasuudhaafis wanti itti ulfaatu jiraachuu. Afachume mo'a waa tokko si gaafadha yoo ati dubbachuu sodaattellee namni biraa dubbatu. Miidiyaa gubbaa irratti intalli akka dafteeta waan tokko murteessitu jechoota saniif fayyadame waan naan jettanii fi takkittumaani
ofirratti murteessite ishumatu ofirratti murteessee waan kana anjiramu mucaan garuu dhufeeto eenyu wandeen dhufeetoi amala akkasii hin qabdu jedhe amma waan miidiyaa irratti haasa'amu sun soba jechaadha maaliif oromoon shira akkanaa kana walirratti dalagummaa barbaachise Thank you. Amma dhugaa dubbachuuf wandeen akkuma inni kaasee anamti siqeenyaa naman beeku qanoodhaan ishee beekaa gaaf tokko dabaa irratti argeen beeku akkuma isinuu kaastan sooshaal miidiyaa irratti keessumaa tiiktookii irratti namoonni baay'een isin beektu. Andu'aalam aga ishii beektu Andu'aalam hin beekta walitti hiiktu Andu'aalam. Amman qananii naan beeku Andu'aalamiin hin beeku nama Andu'aalam akkuma nama kaaniin beeka akkasuma dhiyeenya addaan qaba. Okay, waan ishiin sitti mattu injiru ishii akka sirritti yoo walitti wantani tokko dhugaa tokkite wanta isinii kaasee darbu wanta isin hubachuu qabdanii mucaan kun hiriyoonni ishee eenyudha. Hiriyoonni ishee kaappiliin keessumaa sooshaal miidiyaa kanarra jiran immoo hariiroo akkamii qabu. Sooshaal miidiyaa irratti immoo haala kamiin hariiroo isaanii ibsachaa jiru. Mucaan kun jireenyi mana isheetii maal fakkaata? Andu'aalamii wajjin jiraachuu ishee abbaa manaa fi haadha manaa ta'uu isaa beektu. Hiriyaadhaasaan kaadhimaadhaasaan abbaa manaa fi haadha manaadhaasaan wanti isin beektan maalidha? Jaarsummaan ergameera qalabatii godheeraa fi ingeejimentiin jiraay gaa'ela godhataniiru. So maalin aaraa tureen akkuma sila kaasti namoonni baay'een sooshaal miidiyaa kanarratti mucaa kana waan isheen hin qabne amala isheen hin qabne kallattii biraadhaan bocanii gaafa haasaa turan dhagaan ture argaan ture. Yaa reeffa kaanii akka haasa'uun kun iyyuu sammuu namootaaf inni isa namni afaan qabu silaa afaan haasaan tabban qabu waan ta'eef haasa'uu danda'a. Garuu maal rakkattee of ajjeesti mucaan kun waa'ee kaleessaa miti namni guyyaa tokkotti kee of hin ajjeesu. Kana dura rakkoo uumamee dhageessaniittu Andu'aalamii fi sababa jechuudha. Sibiraa sagaleen tokko jira. Jaana bira miti eenyu bira akka ta'e hin beeku. Okay, me too. That place. Olane single chawar jala erga chartani. Itu muraddo. So okay. So mucaan kuni obboleessi keenya lammaanatti fakkaata salarraa dhufee daa'imata akkas ta'e ittoo akkas liqeemsanii ittoo akkas godha. Wanti kun yeroo baay'ee Itoophiyaa keessatti wanti baratame hundumti keenya iyyuu akka beeknu nama tokko miidhuudhaaf gaafa jiranii dursee diraamaa iskiriiptiitu barraa'a. So karaakteriin namaaf kennamaa. Sana booda wanti sun egataatiin sun ega raawwatamee booda diraamaa riyaalitii fakkaatu tokko nu dhufa. Parsantii 50 akkas ta'uu danda'a ta'uu hin danda'uudhaan utuu morminuu itoo akkasaa ta'uu jennu qaamni dhimma ilaallatu itoo ilaalu jennu itoo dhimmi dubartootaa dhimmi maalii jennu wantoonni baay'een dhimma atuu sila waan baay'ee kaastee Itoophiyaa keessatti wantoota baay'eetu ta'aa jira. Amma garuu waa'ee qananii dubbanna yoo ta'e qananiin akka isheen of ajjeestu wanti ishee taasisee taatee guyyoota tokko lamatti ta'an natti hin fakkaatu amman ishee beekutti. Stresiin baay'een jiraachuu danda'a jireenya ishee dhiibee amma kanatti wanti ishee geessisee amman beekutti sanamatu ajjeesee maal darbatanii foolsan oolanii san beeku. Mucaan kun dhuguma of darbatteetti san beekumsinitti maara san dhagee. Qaamaan bakka sana hin jiru waan ta'eef garuu akka isheen kana gootuu fi dhiibbaawwan garaa isheerra akka turan immoo tilmaamni koos jira wantoota kana duratti dhiyeenyaan beekus jira wantoonni amma haasa'amaa jiran muraannis ni jiru. Kanaafi dhugaan jiru wanti hin beeku kana fakkaatti so waan ati beektu fakkeenyaaf maalidha? Yaa si kaasee Oromaaliin si kaasee beektaa mucaan kuni eenyu wajjin jiraattan Andu'aalamii wajjin jiraatti miti.